you? So guys, hello and welcome back to my YouTube channel. If you guys are new, you know my name. Today I have a mic because you all are saying someone please loud your voice this comment. Loud your voice የሚለው ኮመንት በአንዱ ቪዲዮ ላይ ጠፍቶ አያውቅም። እኔ ቪዲዮን ኤዲት ሳረግ ደግሞ ኢስ ላይክ ኖርማል ለኔ ማለት ነው የሚሰማ ይመስለኛል። ኒድ ኤ ፕሮዳክቲቭ ዴይ ሪሊ ፕሮዳክቲቭ ዴይ። አሁን በኢየሱስ 7 ሰዓት እያለ ነው። 7 ሰዓት በጣም ሄዷል እኮ። እኔ ልብስ ማጠብ አለብኝ። ፀጉሬን ሳልታጠብ 15 ቀን ሆኖታል። ያ እና ቆሽሿል። አፍካዶ ልቀባ ነው። አፍካዶ ልቀባ ስለሆነ ለምን ፕሮዳክቲቭ ዴይ why not to record it እና ቀርጬ ለማንተ አሳያቸዋለሁ ማለት ነው። እና አሳይመንት አለኝ also IT እና I have an IT assignment and he said minimum 5 ሉክ ነው የምንጽፈው or like 5 ሉክ እና ቢበዛ 3 ሉክ ነው የምንጽፈው ለትምህርት ቤት አሳይመንታችን። እና I have to write 5 looks or papers። ለዛውም ብዙ ነው በእርግጥ ጥያቄው። እሱንም ሚኒማም ነው እኮ ጋይስ ጋዴን እና እሱን መጻፍ አለብኝ። ደግሞ የምሄድበትን ቦታ አለ ግን ያሰብኩት ቀኑ the main one አፍካዶ ለመቀባት ደን ልብስ ማጠብ፣ ከዛ በኋላ ክፍሌን ማስተካከል፣ ከዛ assignment መስራት። So the 4 main plans for today, okay? So guys, don't forget to subscribe to this channel if you guys are new and like. A few moments later. I'm so hungry. አሁን ሰዓቱ 11 ሰዓት እያለ ነው። 11 ሰዓት እና ገና ልብሴን ጨርሼ ምናምን ሁሉንም ማጥቦን ነገር ጨርሼ ረሃቡ guys you have no idea ሙሉ አቅሜ ተሟጦ አልቋል ማለት እና now I'm gonna eat my food eat እና ምግብ የምንበላና ከዛ በኋላ ፀጉሬን ታጠባለሁኝ ማለት ነው። ፕላኔ እንዳለ እየተዘበራረቀ ነው። እንሰራለን ብዬ ነበር እኮ አፍካዶ አቀባም ከዚህ ለራሴ አመጣሁትን አፍካዶ እናቴና እህቴ ተቀብተው ጨረሱት። አይና እና አሁን ምንድነው ልብላ። ከዛ በኋላ ፀጉሬን ታጠባለሁ። My food. Wait. Triple hair wash day. Ada? Good morning guys. I just woke up. Okay, I didn't just woke up. ተንስቼ ትንሽ ቆይቻለሁ። ባይብል ምናምን እያነበብኩኝ ነበረ። ሶ ትላንትና
ሪካርዲንግ በት እራት ከበላሁኝ በኋላ ምንም ነገር አልቀረስኩም፣ ምክንያቱም ምንም ነገር ስላልሰራሁኝ ማለት ነው። እና እራት በላሁኝና ተኛሁኝ ማለት ነው። ኦፍኮርስ ትላንትና በትክክል ፕላኔን አልጨረስኩኝም። ከዛ አጠናለሁ ብዬ ነበረ፣ አሳይመንቴንም ሰራለሁ ብዬ ነበረ። አሳይመንቴን አልሰራውኝም ማለት ነው። ሶ ቱዴይ አም ገና ሎክ ኢን በትክክል ማለት ነው። ከዛ አርብ ዕለት ፈተና አለኝ እና ካሁኑ አሁን እሁድ ምናምን ካልተጀመረ አያልቅም። I have another assignment ሁለተኛ አሳይመንት ማለት ነው። ማለት it's chemistry lab report ስሩ ብሎ ነበረ and I have to make that. So ልብሴንም አልቀየርኩኝም። Why? My mom is calling me ጸጉሬን ለመስራት so I guess በአንድ ልብ ጸጉሬን ተሰርቼ ምናምን እንትን ልምጣ መሰለኝ። I cooked this by myself. Okay, it's not a big deal, but if